የሴትዮ ስንት ዓመት ነው? 10 ስንት ዓመት ነው? 10 ዓመት የተዘጋ ጆሮ ምን ሆነ? አሜን። በህይወትሽ ላይ አልሰማም ያለው ነገር እግዚአብሔር ይሰማል። አሜን አሜን አሜን። አጠገብ ያለው ከዚህ በኋላ በለው ሳይኖር ምንም ነገር ይሁን በለው ቤትሽ ላይ ያስቸገረ ጉዳይ ይዘህ ታመጣለህ። አምላኩ ያናግራል። ዛሬ ሳምንት ሳይኖር ከዞት ሰፈር የመጣ አንድ እናት ናት። እግዚአብሔር በደቂቃ 10 ዓመት የተዘጋ ጆሮ በደቂቃ ከፈተ። ዛሬ ልበልሽ በቤትሽ የተከፈተ አሁን ይከፈታል። የተዘጋ አሁን ይከፈታል። የተዘጋ ጆሮ ምን ሆነ? አሁን ቢገርመኝ ነገር አያለው። እሺ ና ወደሱ ሼር ስራ እየሰራው ነበርኩት። ከዛ ታሜ ስራ ለቀቁት። ስራ ለቅቄ ሁሉ ነቤቶች ጋር እየጸለዩ እያለ ገና እዚህ ዙዋይ እንደገባ እዚህ ጋር ቸርች ነበረ። እዛ ገና እሱ እንደገባ የሆነ የኔ ጓደኛም መንፈሳዊ ዘርፍ ከሱ ጋር የሚሰራ አለችና እኔን ጠራች። ሄድኩት። ሳስብ ዝም ብዬ ነው የሄድኩት። እንደሄድኩ በቦታ በእኔ ላይ ትንቢት ነገረና እኔ ብዙ 4 ዓመት ሙሉ እየታመምኩ ሼር ይሰራለሁ፣ ሆስፒታል ሄዳለሁ፣ ሁሌ ጠይቃለሁ፣ አሞኛል እያልኩ በቃ ፈራሁትና ከእንግዲህ በኋላ ስራ ማቆም ነው እንጂ አልሰራም ጸልዩን አልልም ብዬ በቃ ወስኜ ስራ ለቀኩት። እንደመጣ በቃ እንደዚህ ነካና በአንቺ ላይ የተሰራ መንፈስ አለው፣ በአንቺ ፎቶ ወስዶ ከዚህ ሄዶ ብሎ ያ ሰውዬው ስም ጠርቶ አንድ ብሎ እሱ በእኔ ላይ ትንቢት ነገረ። ያ ሰውም እኔም ደግሞ አወቅኩት። ከዛ በኋላ ጸለየ። እሱ ከጸለየ በኋላ ደግሞ የሚያመው ሁሉ በሽታ ቆሜ። ጌታ ይመስገን ጤናማ ሆኜ ልጅ ወልጄ ደግሞ እርጉዝ እየሆንኩም እየጸለየ እስከሚወልድ ድረስ እየጸለየ ከዚህ ቦታ እሱ ሲቀይር እኔም ደግሞ አልተመቸኝና ቀረሁት። ከዛ በሰላም ወልጄ አሁን ጌታ ይመስገን ደህና ሆንኩ።